ጀማው ከጀርባዬ ዓለም ላይ ውድ የሚባሉ መኪኖች አሉ። እየቀለድኩ አይደለም። ከ250 ሚሊዮን ዶላር በላይ የሚያወጡ መኪኖች ከጀርባዬ ናቸው። ታዲያ መኪኖቹን እናፈነዳቸዋለን፣ በባህር ላይ እንሄድባቸዋለን፣ እንነዳቸዋለን፣ እናበራቸዋለን ጭምር። ምን ያህል ውድ እንደሆኑም እንነግራቸዋለን። $1 ከሚሸጠው መኪና እንጀምራለን። ሼባው ለምንድነው $1 የምትሸጠው? እንደምታየው ምንም አይነፋም። ይህን ዶላር ኮስተክ እንደ ፖሽካ ይቆጠራል። $20,000 ስናወጣበት የሚንቀሳቀስ መኪና ሆነ። የማይታመን ነው። $1 መኪና $1 መኪና እንደምታዩት $1 ቆርቆሮ መኪና ነበር። $100,000 መኪና ላሳያችሁ። ራሱን በራሱ የሚነዳ ነው። ማንም በውስጡ የለም። ራሱን ነው የሚነዳው። ያው ራሱን እየነዳ ነው። አልነካውትም። ጀለስ እየነዳሽ መደቀስ ትችያለሽ። አይ እንደሱ እንዳታደርግ። እስኪ ምን ያህል እንደሚፈጥን እንየው። ይሄ ገና የመጀመሪያው ነው። የሚበር መኪና አሳያችኋለሁ ገና። አሁን ደግሞ $300,000 ወደሚያወጣው መኪና ደርሰናል። ጥይት አይበሳውም፣ ቦምብ አያፈነዳውም። እስኪ ላሹፋችሁ። መጀመሪያ ግን ማፈንዳቱን በኖርማል መኪና እንሞክራለን። ውስጡ ያሉ ሰዎች ይተርፋሉ። 3 2 1 ሰውነታቸው እንዳለ ብትንትን ወጥቷል። አሁን ደግሞ አይፈነዳም ባልነው መኪና ሰዎች እንደሚተርፉ እኔ እስኪ 3 2 1 ያስቀመጥኳቸው ቸኮሌቶች እንኳን ምንም አልሆኑም። ወደ ጦርነት ስለማንሄድ ይሄን መኪና ትተን በውሃ ላይ መንሳፈፍ የሚችለውን $500,000 የሚያወጣውን መኪና ላሳያችሁ። እንደምታዩት መሬት ላይ መሄድ ይችላል። ውሃ ውስጥ እንግባ እስኪ። የማይታመን ነው። አተ ጀልባ የምንነዳው ሰውዬ ና እስኪ እንወዳደር። 3 2 1 አሸንፈነዋል። አላመንኩም። ቀጣዩ መኪና ደግሞ የሚበር ነው። አረ እየበረረ ነው። የሚበር መኪና ነው። አላመንኩትም። ልናርፍ ነው። ይሄ ደግሞ $10 ሚሊዮን የሚሸጥ የዓለማችን ፈጣኑ መኪና ነው። እንዴት ነው እንደዚህ የሚፈጥነው? ልቤ በጣም ነበር የመታው። ጀማ ወደ መጨረሻው $100 ሚሊዮን ወደሚያወጣው መኪና እንሂድ። ብዙዎቻችሁ እንደዚህ አይነት መኪና ነበር የጠበቃችሁት። ነገር ግን $100 ሚሊዮን የሚያወጣው መኪና ይሄ ነው። እጅግ በጣም ታሪካዊ ነው። በሙዚየሙም ይሄ ሼባ ብቻ ነው ማሽከርከር የሚችለው። በተጨማሪም እዚህ ድልድይ ላይ ብቻ ነው መንዳት የሚቻለው። ሊነዳም ሲል ድልድዩ በፖሊስ ይጠበቃል፣ ይጸዳለታል። መኪናው ላይ ምንም ጉዳት እንዳይደርስ። በጣም ጸደቀን እያሳለፍኩ ነው። ወይኔ ኮፍያ ወደቀ። እንሂድ ጀማው። ምርጥ ልጆች በዚህ ቪዲዮ እንደተደሰታችሁ እርግጠኛ ነኝ። ሰብስክራይብ አድርጉ።